ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ደግሞ በአዲስ እና ሰበር መረጃ ወደ እናንተ መጥተናል። ዛሬ እጅግ ልብ ሰባሪ አሳዛኝ መረጃ ይዤላችሁ ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ቪዲዮውን እስከ ፍጻሜ ተከታተሉኝ። ለወዳጅ ዘመዶቻችሁ ደግሞ ቪዲዮውን ሼር በማድረግ ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን ላይ እንድትጽፉ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ አዲስ መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ኢትዮጵያ ውስጥ ከዕለት ወደ ዕለት ተቃውሞ የሚያሰማና የሚያለቅስ ሰው ከበዛ ሰነባብቷል። ዛሬ የሰማነውን ነገር ማን አመነም? ብዙዎቹ ነገሩን በተቀባበሉና በሰሙ ጊዜ ግራ ተጋብተው አልቅሰው ደንግጠው ጉዳያቸውን ለማጣራት እየተንቀሳቀሱ ይገኛሉ። ዛሬ የሰማነው ነገር እጅግ አሳዛኝና ልብ ሰባሪ ሆኖ ይከርማል። ብዙዎቻችን ኢትዮጵያ ውስጥ እንደምናውቀው የጥበብ ሰዎችና የሙዚቃ ባለሙያዎች ኢትዮጵያ ውስጥ በድንገት ተገለውና በሰው እጅ ጠፍቶ ስናያቸውና ስናገኛቸው ልባችን ተሰብሮ አልቅሰንም አልፈንም እናውቃለን። ዛሬ የሰማናቸው ነገሮች እጅግ ልብ ሰባሪና አሳዛኝ ሆኖ ይከርማሉ። ሃጫሉ ሁንዴሳን ጨምሮ ማዲንጎ አፈወርቅ ሌሎችንም የጥበብ ሰዎችን ካያችሁ በሰው እጅ ድንገት እንዳለፉና እስካሁን ድረስ ገዳዮቻቸው እንዳልተገኘም ብዙ ቤተሰብ ዘመድና አዝማዶቻቸው ፍትህ ፍለጋ እያሉ በየሚዲያው ቢንቀሳቀሱ ሃይባይ ካጡ ረጅም ዓመታቶች ተቆጥረዋል። ጊዜያቶችም ሰነባብተዋል። ሃጫሉ ሁንዴሳ እንደምናውቀው በጥበቡ ዘርፍ እጅግ ተጽዕኖ ከፈጠሩ ሰዎችና በብዙ ኢትዮጵያዊነትን ከሚያውቀነቅኑና ኦሮሞነትን ደግሞ ከፍ አድርጎ ለማሳየት ከሚታገሉ ሰዎች መካከል አንዱ እንደሆነ ቢታወቅም ገና በአፍላ ዕድሜው እንደተቀጨና ማን እንደገደለው ሳይታወቅ ረጅም ዓመታቶች እንዳለፉ ግልጽ ነው። ቤተሰቦቹ ፍትህ ፍለጋ እያሉ ቢንቀሳቀሱ ወዲያና ወዲህ ብለው ቢፈልጉም አንዳች እኔ ገድያለሁ ወይም በዚህ በኩል ሞቷል ተብሎ ዛሬ ላይ ፍትህ ሳይገኝ ረጅም ጊዜያቶች ተቆጥሯል። ማዲንጎ አፈወርቅ ገና ብላቴና ወይም አፍላ ዕድሜ ላይ ያለችውን ልጁን እንኳን ሳያሳድግ ረጅም ዓመታቶችን እንደኖረና ድንገት በሰው እጅ ሞቶ እንደተገኘ ዜናዎች ቢያወሩም ነገር ግን እውነት ነው ተብሎ ሳይታወቅ ረጅም ጊዜያቶች ተቆጥረዋል። ቀናቶች ተቆጥረዋል። ዓመታቶችም እነጉደዋል። ዛሬ የሰማናቸው ነገሮች እጅግ አሳዛኝ ናቸው። ለምንድን ነው ታዋቂ ሰዎች በሰው እጅ የሚገደሉት ወይም ድንገት ሞተዋል ተብሎ የሚነገረው? የብዙ ሰዎች ጥያቄ ነው። ያንን አልፎ ደግሞ ብዙ ሰዎች መፍራትና መደንገጥ ጀምረዋል። ምክንያቱም እንትናን ላይ የደረሰ ጣፈንታ ዛሬ እኔም ላይ መድረሱ የሚቀር አይደለም ሲሉ አንዳንድ ሰዎች ራሳቸውን ከሚዲያ ሰውረው ተደብቀው ህይወታቸውን እየመሩ እንደሆነ በሁላችንም ዘንድ ግልጽ ነው። ምክንያቱም ኢትዮጵያ ውስጥ ታዋቂ መሆን ሳይሆን ከባዱ ፈተና ከታዋቂነት በኋላ የሚመጡ ተጽዕኖዎች እጅግ ብዙ ናቸው። ሁላችንም እንደምናውቀው ድንገት በሚፈጠሩ ነገሮች ህይወታቸው እስከ ወዲያኛው ሲያሸልብና ለአንዴና ለመጨረሻ ጊዜ ላይመለሱ ሲሄዱ ሁላችንም እየሰማነው ጉዳይ ነው። ለምንድነው ታዲያ ኢትዮጵያ ውስጥ ታዋቂ ሰዎች ላይ የሚያነጣጥር ሰውና እነሱን እስከ ወዲያኛው እንዲሄዱ እንዲያሸልቡ ለማድረግ የሚንቀሳቀሱ ሰዎች የሚበዙት? የብዙዎቻችን ጥያቄ ሆኖ ይከርማል። ምክንያቱም ድንገት አንዴ ካለፉ በኋላ ሃይባ የለም። መልስም ቢፈልጉ ፍትህ ፍለጋ ቢሯሯጡም ቢጮሁም እኔ ያለውላችሁ መልስ ተሰጣጣቸዋለሁ ብሎ የሚነሳ አንድ እንኳን የህግ ተቋም የለም የሚለው ሰው እጅጉን ተበራክቷል። በቅርብ ጊዜያቶች ውስጥ ደግሞ ሁላችንም እንደምናውቀው የቀነኒ አዱኛ ጉዳይ ብዙዎችን ቢያነጋግርም ቢያስለቅስም ዛሬ ላይ ፍትህ ብሎ ቤተሰቦቿ እንኳን ቢጮሁም አንድም እንኳን መልስ የሰጣት ቤተሰብ የለም። ለአንዴና ለመጨረሻ ጊዜ አሰለበችም። መልስም ሳታገኝ ዓመታቶች እየተቆጠሩ ነው። እኔ ነኝ እንዲያደረግኳት ብሎ የሚልም ሰው የለም። አንዱዓለም ጎሳ ታስሮ እንደነበር ብናቅም ነገር ግን ተፈቶ ህይወቱን እየመራና እየተንቀሳቀሰ ዛሬ ላይ ደግሞ የሙዚቃው ስራዎችን እንደቀጠለ እንጂ የቀነኒ ጉዳይ እዚህ እንኳን ደርሷል ሳይባል ፍትህ ቤተሰቦቿ ሳያገኙ እንደቀረም በሁላችንም ዘንድ ግልጽ ነው። ኢትዮጵያ ውስጥ ያለ የፍትህ ጉዳይና የለቅሶ ጉዳይ መልስ ሳያገኝ ረጅም ዓመታቶችን የሚቆዩባቸው ምክንያቶች በሁላችንም ዘንድ ግልጽ ባይሆኑም ዛሬ የሰማናቸው ነገሮች እጅግ ልብ ሰባሪና አሳዛኝ ሆኖ ይከርማሉ።
በሙዚቃው ዓለም እጅግ ተጽዕኖን ከፈጠሩ ሰዎችና ኢትዮጵያን ጨምሮ ከኢትዮጵያ ውጭ ባሉ ቦታዎች ሁሉ ተጽዕኖ ፈጣሪ እንደነበር በሁላችንም ዘንድ ግልጽ ነው። ቴዲ አፍሮ ላይ ዛሬ ምን መጣ? ምንስ ተፈጠረ? ሶሻል ሚዲያዎች ተጨናንቀዋል። ብዙዎቹ ነገሩን እየተቀባበሉትም ይገኛሉ። ብዙዎች ከልጅ እስከ ደቂቅ ከሕፃን እስከ አዋቂ የቴዲ አፍሮ አድናቂዎች እንደሆኑ በሁላችንም ዘንድ ግልጽ ነው። ታዲያ ቴዲ አፍሮ ላይ ዛሬ ምን ደረሰ? ሶሻል ሚዲያው ላይ በኢንስታግራም እና ፌስቡክን ጨምሮ ቲክቶኩ በሱ ድምጽና ንግግር ተጨናንቋልም ተጥለቅልቋልም። የሆነ ነገር ደርሶበታል የሚል ነገር ደግሞ በየሚዲያው እየተዘዋወረ ይገኛል። ይህንን ጉዳይ ደግሞ አጥንተንና መረጃውን ወደ እናንተ ለማሰባሰብና ለማድረስ ብዙ ጥረቶችንና ዋጋዎችን ከፍለን ዛሬ ቴዲ አፍሮ ላይ ደረሰ ተብሎ እየተወራ ያለው አደጋ ምንድነው? በሁላችንም ዘንድ እጅግ ልባችን ተሰብሮ ያዳመጥነውም ያየነውም ጉዳይ እንደሆነ ግልጽ ነው። ታዲያ ዛሬ ደግሞ ይህንን ጉዳይ ልናጠራላችሁና አምለሰት ኢንስታግራም ገጿ ላይ ባጋራችው ጽሑፍ መሰረት ለናንተ አዲስና ሰበር መረጃ ደግሞ እናስደምጣችኋለን። ነገሩ እንደዚህ ነው። ቴዲ አፍሮ ከሰዓታት በፊት አደጋ ደርሶበት ሆስፒታል ገብቷል የሚሉ ዜናዎች በየሚዲያው እየተዘዋወሩና እየተንቀሳቀሱ ይገኛሉ። እውነትም አደጋው ደርሷል ወይ? የብዙዎቹ ጥያቄ ሆኖ ሚዲያው ላይ እየተንቀሳቀሰም እየተዘዋወረ ይገኛል። አምለሰት በዚህ ጉዳይ ላይ ምን አይነት ምላሽ ሰጥታለችም? እንደዚህ ስትል ትደመጣለችም። አምለሰት እኔ ባሌን በደንብ ወደዋለሁ። ብዙ ዋጋዎችን ከፍሎ ለጥበብም ወሰዓትነትን ከፍሎ እንደመጣ አውቃለሁ። ዛሬ ላይ ግን በሱ ላይ ደርሷል የተባለ እየተወራ ያለው ነገር እኔ ቀደሜ ከናንተ በፊት ነገሮችን ለመስማት እድሉ ቢገጥመኝም ደውዬ ነገሮችን ለማረጋገጥ ሞክሬ አንዳንድ መረጃዎችን ወደ እናንተ ባቀብል ብዬ ሐሳቤን በዚሁ ልክ ጀምራለሁ ስትል ትደመጣለች። ባሌ ቤተሰብ ጥየቃ ወይም ጓደኛውን ለማግኘት በሚል ሁኔታ ወደ አዳማ እያሽከረከረ በሚገኝበት ሃይዌይ መንገድ ላይ ድንገት አንድ ሰው ከፊት ለፊቱ መኪና እያሽከረከረ አደጋ እንደደረሰበትና ድንገት ደግሞ ያ አደጋ የደረሰበት ሰው ራሱን ስቶ እንደወደቀ መኪኖቹም እንደተሰባበሩ ብናይም ነገር ግን ባሌ እንደምታውቁት ሰው ወዳድና የደከመውንና የወደቀውን የማንሳት ባህሪ እንዳለበት ሁላችሁም ስለምታውቁት ወደዛ ቦታ ተጠግቶ ሰውየውን ለመርዳት እንቅስቃሴ በሚያደርግበት ሁኔታ አንዳንድ ሰዎች ፎቶ አንስቶ ቴዲ አፍሮ አደጋ ደረሰበት ብለው ሚዲያ ላይ ሲያዘዋውሩት እንጂ እሱ የተጠጋው አደጋ የደረሰበትን ሰው ለማዳንና ወደ ሆስፒታል ቶሎ እንዲያደርሱት ስልክ ለመደወል ተጠግቶ እንጂ እሱ ላይ አደጋ ደርሶበት አይደለም። ስለዚህ በሰዓቱ የተጎዳውን ሰው ወደ ሆስፒታል ለማድረስና ሰዎች እንዲረዱት ለማድረግ በሚደረግ እንቅስቃሴ ውስጥ ተንቀሳቃሽ ምስሎችንና ፎቶዎችን አንስቶ ሶሻል ሚዲያዎች ላይ እየለጠፉ እንደሆነ እንጂ አሁን ባለው ሁኔታ ቴዲ አፍሮ ምንም አይነት አደጋ አልደረሰበትም። ቤተሰቡም እኔም ሁላችንም ደህና ነን። ነገር ግን የተፈጠረው ነገር ለማጥራት ያክል ሰውየው አደጋ ደርሶበት ሆስፒታል ወዶ አሁን ደግሞ ጥሩ ጤንነት ላይ እንደሚገኝ ለኢትዮጵያን ሕዝብ ላወራ ዘንድ እሻለው ስትል ተደምጣለችም። እውነት ነው፣ ቴዲ አፍሮ ላይ ምንም አይነት የመኪና አደጋ አልደረሰም። በሰዓቱ ልበቅንና መልካም የሆነው ሰው ቴዲ አፍሮ ሰዎችን ለመርዳት ስለሚወድና ደስተኛም ስለሆነ አደጋ የደረሰበትን ሰው ተጠግቶ ወደ ሆስፒታል እንዲያደርሱት ለማድረግ በተንቀሳቀሰበት በሰዓቱ የነበሩና በቦታው የነበሩ ሰዎች ፎቶ አንስቶት ሶሻል ሚዲያ ላይ እንደለጠፉ እንጂ እኔ በጣም ደህና ነኝ፣ ምንም አይነት አደጋ አልደረሰብኝም፣ አደጋ እንደደረሰ ሆኖ በተፈሰተ ቪዲዮ ክብራችሁንና ፍቅራችሁን ለገለጻችሁልኝ ኢትዮጵያን ሁሉ ምስጋናዬ ከልብ ነው። እኔ በጥሩ ጤንነት ላይ እገኛለሁ። ሰው ዘመድ ጥየቃ ለመንቀሳቀስ በሄድኩበት ባለቤቴ ስራ ጫና ስለነበረባት እሷን ጥዬ ድንገት ደርሼ ለመመለስ በሚል ሁኔታ ሲሄድ የደረሰ ጉዳይ እንጂ አሁን ላይ እኔ ምንም አደጋ አልደረሰብኝም ሲል መረጃውን በግልጽ ሊያጋራ ሞክሯል። ውድ የቻናሌ ቤተሰቦች ዩቲዩብ ላይ ከሚንቀሳቀሱ ወይም ኢትዮጵያ ላይ በሚገኝ ቲክቶክ እና በተለያዩ መረጃ ምንጮች ላይ ሳንቲም ቤት ለማግኘት የሚንቀሳቀሱ ብዙ የሚዲያ ሰዎች ስላሉ የሚወራውና ያያችሁትን ሁሉ ነገር ከማመን በላይ አዳዲስና ዋና ወይም ነገሮችን በትክክል ያቀርባሉ ብላችሁ በምታስቧቸው ሚዲያዎች ላይ ትኩረት አድርጉ። ከሳንቲም ቤት ጥቅም ብለው የሰውን ነፍስ ከሚገሉ ዩቲዩበሮች ተጠበቁ እያልኩኝ መልእክቴን አስተላልፋለሁ። ቴዲ አፍሮ ላይ የደረሰ ምንም አይነት አደጋ የለም። እሱ ደህና ነው። ስራውንም በትክክልና በደስተኝነት
አይነት ሁኔታ እየሰራ ይገኛል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።